ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ስለ ኮምፖነንት አይዴንቲፊኬሽን ነው። እነዚህ ኮምፖነንት አይዴንቲፊኬሽናችን የምናየው በሞባይል ፒሲ ላይ ነው። አብዛኛው ኤሌክትሮኒክስ ላይ ቢሆንም የምንጠቀምበት ግን የኛ ቻናል ስለ ሞባይል ሜንቴናንስ ስለሆነ የሚያወራው እኔ ማሳያችሁ ያው ሞባይላችን ውስጥ ወይም ደግሞ ስልካችን ውስጥ የሚገኙ ምን አይነት እቃዎች ይዘዋል እዛ ውስጥ የሚለው አሳያችኋለሁ። ያው ቻናል የተቀላቀሉ የቪዲዮ አብዛኛው ለቢግነሮች ነው፣ ለአድቫንስ ሳትሆን ለቢግነሮች ነው የሚጠቅመው። ቢግነሮች ይሄ ይጠቅማቸዋል። ለጓደኞቻችሁ ሼር፣ ላይክ እያደረጋችሁ ሳብስክራይብ እያደረጋችሁ ቻናል ተቀላቀሉ። ያው ቀጥታ ወደ ቪዲዮ እንገባለን። ያው አንድ የሞባይል ስልክ ቦርድ ይዣለሁ። እዚህ ውስጥ ኮምፖነንቱ አሳያችኋለሁ ማለት ነው። ኦኬ ጋይስ አሁን ቀጥታ ወደ ቪዲዮ ገብተናል። አሁን እንደምታዩት እዚህ ጋር ያው ሲንግል ቦርድ ይዣለሁ። ይሄ ሞባይል ቴክኖ ካሞን 11 ፕሮ ወይም ደግሞ CF8 ሞዴል ነው እና እዚህ ጋር እንደምታዩት በጣም ብዙ የሆኑ ኮምፖነንቶች በዚህ ዙሪያ አሉ እና እነዚህ ኮምፖነንቶች ያው ስማቸው ነው የምናገረው። ያው እንግዲህ እነዚህ የምታዩዋቸው ምን ይባላሉ? እነዚህ የኮኔክተሮች ይባላሉ። ይሄ ባትሪ ኮኔክተር ነው። ሳምፕል ሶሪ ከካሜራው ሰጥቻለሁ ይቅርታ። ይሄ ባትሪ ኮኔክተር ይባላል። እኛው አሳያት ነው ባትሪ ኮኔክተር። ይሄኛው ደግሞ ቻርጂንግ ቦርድ፣ ከቻርጂንግ ቦርድ ወይ ደግሞ ከሳብ ቦርድ ከታች ከሚኒ ቦርድ የሚመጣው ኮኔክተር ነው። ይሄ ስክሪን ኮኔክተር ይባላል። እዚህ ጋር እንደምታዩት ስክሪን ኮኔክተር ይባላል። ይሄኛው የአሻራው ኮኔክተር ነው ማለት ነው። እነዚህ ኮኔክተር ናቸው። ስኬማቲክ ላይ በጄይ ነው የሚቀመጡት በኮኔክተር እንትን ማለት ነው። ከዛ ሌላው ቀጥለን ስናይ እነዚህ የምታዩዋቸው እዚህ ጋር ትናንሽ ኮምፖነንቶች አሉ። እዚህ ጋር የምታዩዋቸው ከሆነ ማለት ነው። ይቅርታ የሆነ ነገር ለያዝ መሰለኝ። ታያችሁ ከሆነ ታያችኋል። አሁን እነዚህ ትናንሽ ኮምፖነንቶች እነዚህ ሬዚስተር ይባላሉ። ጥቁር ናቸው። ጠቆር ብለው አነስ ያሉ ናቸው ሬዚስተሮች። ሌላ ደግሞ በእነዚህ ሆኖ አሁን አንዳንድ ኮይሎች ያጋጥማል፣ ግን እነሱ ትላልቅ ናቸው። እነዚህ ግን ትናንሽ ናቸው። እነዚህ ሬዚስተር ይባላሉ። እዚህ ጋር አሉ ሬዚስተሮች፣ ሌላም እዚህ ጋር አሉ፣ እዚህ ጋርም አሉ። የምታዩዋቸው ከሆነ ማለት ነው። እዚህ ጋርም አሉ። ትንሽ ዙም እንዳርገው አሁን ቀጥታ ካሜራው ትንሽ እንትን ስላለ ነው። ከዛ ሌላ ይሄኛው የምታዩት ትላልቅ እንደዚህ ምንድነው ቢጫ ነገር ወይም ደግሞ እነዚህ ትላልቅ የሆኑ ነገሮች አሉ። እዚህ ጋር አለ። ትናንሽ ደግሞ አሉ። ትናንሽ የሉም ማለት አይደለም። ትላልቅ ብቻ አይደሉም። እነዚህ ይኸው እዚህ ጋር የምታዩት እነዚህ በዚህኛው ዙሪያ ያሉት እነዚህ እዚህ ጋር ደግሞ ትናንሽ አሉ። ብቻ ቀለማቸው እንደዛ አይነት ከሆነ ቀለማቸው የምታያችሁ ከሆነ እንደዛ አይነት ቀለም ካላቸው ወደ ቢጫ የሚሄዱ ቀለሞች ማለት ነው። እነዚህ ካፓስተር ይባላሉ። ሌላ ደግሞ እንደዚህ ጠቆር ያለ ትንሽ ጠቆር ብሎ እዚህ ጋር እንደምታዩት ይታያል። አሁን እንደዛ አይነት ማለት ነው። እንደዛ አይነት ካገኛችሁ ደግሞ ዳዮድ ይባላል። ሌላ ከዳዮድ ሬዚስተር አይተናል፣ ካፓስተር አይተናል። ተመሳሳይ እዚህ ጠራ ያለ ካሜራ ሌላ ቀን ስንሰራ አሳያችኋለሁ። ሌላ ትራንዚስተር የሚባሉ ማለት ነው። ትራንዚስተር ለስዊቺንግ ነው አብዛኛው የምንጠቀምባቸው። ትራንዚስተር ፎር ኤግዛምፕል አንድ ትራንዚስተር እዚህ ጋር አለ። ታያችሁ ከሆነ ትንሽ ወደ ተጠጋ አድርግላችሁ። እዚህ ጋር አንድ ትራንዚስተር አለ፣ 3 እግር ያለው ማለት ነው። እስካሁን ያየናቸው ሁሉም 2 እግር ያላቸው ናቸው። ይሄ ግን የተለየ ነው፣ 3 እግር ነው ያለው። ቤዝ ኢሚተር ኮሌክተር የሚባል ማለት ነው። እነዛ ደግሞ ፖዚቲቭ እና ኔጌቲቭ ሳይድ አላቸው። እነዚህ ሰራሚክ ካፓስተር እንደዛ አይነቶቹ ግን ፖዚቲቭ እና ኔጌቲቭ ሳይድ የላቸውም።
በዚህ ሳይድ ገልብጠን ብንገጥመው ችግር የለውም። ፖላሪቲ ካፓስተሮች የሚባሉ አሉ፣ ሌላ ፖዚቲቭ እና ኔጌቲቭ የሚለዩ ማለት ነው። ሴራሚክ ካፓስተር ግን ፖዚቲቭ ኔጌቲቭ ሳይድ የለውም። ሁለቱም በፈለግ ቦታ መቅጠም እንችላለን። ሬዚስተሮቹም እንደዛ ናቸው። ሁለቱም ሳይድ እንትን ናቸው። ዳዮድ ግን ዳዮዶቹ ደግሞ ፖዚቲቭ እና ኔጌቲቭ ሳይድ አላቸው። ምክንያቱም ካረንት በአንድ ዳይሬክሽን ነው የሚያስተላልፍልን። አሁን ይሄኛው ገልብጠን ብንገጠው አይሰራም። ፖዚቲቭ ሳይድ በአንደኛው ሳይድ ፖዚቲቭ ነው፣ በአንደኛው ሳይድ ኔጌቲቭ ነው። ሶ አሁን ዳዮዶች ዋን ዳይሬክሽን አላቸው ማለት ነው። ባይ ዳይሬክሽናል አይደለም። እነዚህ ግን ባይ ዳይሬክሽናል ናቸው። በፈለግነው መቅጠም እንችላለን ማለት ነው። ኦኬ ሬዚስተር አይተናል፣ ካፓስተር አይተናል፣ ትራንዚስተርም አይተናል። እዚህ ጋር እንደምታዩት ሌላ ትራንዚስተር ብሎ አሳያችሁ ነበር፣ ግን አንድ ትራንዚስተር ነው ያለው። ያው ብዙ የማይታያችሁ ከሆነ አሁን ይታያል። ይሄኛው ትራንዚስተር ይባላል ማለት 3 ነው ያለው። አንድ በዚህኛው ሳይድ 2 በዚህኛው ሳይድ 3 ሶስተኛ እግር አለው ማለት ነው። ከዛ ሌላ ክሪስታል ኦሲሌተር እንባላለ። እዚህ ጋር ለምታይት ክሪስታል ኦሲሌተር አለ። ይሄኛው ምንድነው የምሰራው? ክሎክ ጄነሬት ያደርግልናል፣ ሞባይሉ እንዲሰራ ማለት ነው። ክሎክ ጄነሬት ያደርግልናል። ኦኬ ሌላ እነዚህ ደግሞ የሚታያችሁ ከሆነ እነዚህ አንቴናዎች ናቸው። ከኤክስተርናል አንቴና ጋር ይገናኛሉ ማለት ነው። ኤክስተርናል አንቴና ጋር ይገናኛሉ። እዚህ ጋር ኤልኢዲ ዳዮድ ናቸው እነዚህ፣ ወይም ደግሞ ኤልኢዲ ላይት ናቸው። ላይት መብራት የሚሰጡን ናቸው። ኤልኢዲ ላይት ይባላሉ። እዚህ ጋር እንደምታዩት ደግሞ እቺ አንቴና ሶኬት ትባላለች። ከውጭኛው ክፍል አንቴና ወደዚህኛው ተሰክታ ወደ ኔትወርክ አይሲ የምትገባ አንቴና ሶኬት ትባላለች ማለት ነው። አሁን ቀጥታ በዚህኛው አድርጋ ወደዚህኛው ገብታለች። ይሄኛው ምንድነው የሚባለው? አይሲ ይባላሉ። እነዚህ ደግሞ ይሄ ኢንቴግሬትድ ሰርኪት ይባላሉ። ይሄኛውና ይሄኛው እነዚህም አሉ። እነዚህም ትናንሽ አይሶች አሉ። እዚህ ጋር አለ፣ እዚህ ጋር ማለት ትልቁ አይሲ ማለት ነው። እነዚህ ምንድነው የሚባሉት? ኢንቴግሬትድ አይሲ ናቸው የሚባሉት በአጠቃላይ ማለት ነው። እነዚህ ኢንቴግሬትድ አይሲ ይባላሉ ማለት ነው። ኦኬ ኢንቴግሬትድ አይሲ እነዚህ አሁን ይሄኛው ፓወር አምፕሊፋየር አይሲ አይብን ቱጂ ፓወር አምፕሊፋየር አይሲ ነው። እዚህ ጋር ሲፒዩ ስፔሻሊ ሚዲያቴክ ሲፒዩ ባለ ኤምቲኬ ይላል፣ ሚዲያቴክ ይላል። እዚህ ጋር የሚታያችሁ ከሆነ ሚዲያቴክ ሲፒዩ ይላል። ይሄኛው ደግሞ ኢንተርናል ስቶሬጃችን ነው። ይሄኛው ሚዲያቴክ ፓወር አይሲ ይባላል። ፓወር አይሲ ለዚህ ፎን ለዚህኛው ሞባይል ጠቅላላ ፓወር ኮንሰምፕሽኑ ከዚህ ነው ተመጥኖ ወደ እነዚህ ሌሎች ቦታዎች የሚላከው ማለት ነው። ይሄ ምንድነው የሚባለው? ፓወር አይሲ ይባላል ማለት ነው። ሶ እነዚህ ክፍሎች አይተናል። አሁን ዳዮድ በሶስት እግርም ሊመጣ ይችላል፣ ግን ሁለቱም እግሮች ሾርት ናቸው። በአንድ እግር እንደዚህ ሁለት እግር ብቻ ይመጣ አይመስለኝም። አንዳንድ ቦታዎች ላይ ዳዮድ በሁለት እግር ሊኖር ይችላል። ሁለቱም እግር ሾርት ናቸው። ከትራንዚስተር ጋር በዚህ መንገድ የተለዩ ትችላላችሁ ማለት ነው። ኦኬ ቀጠን ሌላ ደግሞ ያላየነው እዚህ ፓርት ላይ ኢንዳክተር አለ። ኢንዳክተር የሚባል ፓርት አላየንም። ኢንዳክተሮች እዚህ ጋር እንደምታዩቸው እዚህ ጋር ፓወር አይሲ በተለይ ፓወር አይሲ ያለበት አካባቢ ማለት ነው ኢንዳክተሮች ይበዛሉ። አንዱ ፓወር አይሲ የትኛው መሆን የምንለይበት አንዱ ዘዴ በዙሪያው እንደዚህ ትላልቅ ኮይሎች ከተገኙ ኢንዳክተሮች ከተገኙ የኛው አይሲ ምንድነው? ፓወር አይሲ ነው ማለት ነው። እነዚህ ኢንዳክተሮች ራሱ በሁለት ነው የሚከፈሉት፣ ቡስት ኮይል ኤንድ ባክ ኮይል ይባላሉ። እነዚህ ቡስት ኮይሎች አብዛኛው የምናገኛቸው በባክላይት አይሲ በባክላይት ሴክሽን አካባቢ ነው። አሁን ወደ ቦርድ ስንገለብጠው አሁን አያችሁ ቦርድ ገልብጫዋለሁ። ኦኬ ቦርድ ስንገለብጠው እዛ አካባቢ የምታያችሁ ከሆነ ኮይሎች አሉ። እዚህ ኮይል አለ፣ ይህም ኮይል አለ፣ እዚህ ጋርም ኮይል አለ።
አሁን እነዚህ ኮይሎች አንደኛው ጥቅማቸው ቮልቴጅ ቡስት ለማድረግ ነው። ሁለተኛው ጥቅማቸው ደግሞ ካረንት ቡስት ለማድረግ ነው። ካረንት እና ቮልቴጅ ቡስት ለማድረግ እንዴት ነው ብንል አሁን ካረንታችን እንዲጨምር እና ቮልቴጁ ዝቅ እንድል የምንፈልግ ከሆነ የት አካባቢ እንደምንጠቀምባቸው እዚህ ጋር ፓወር አይሲ አካባቢ ነው የምንጠቀማቸው ማለት ነው። ቮልቴጃችን ቡስት ተደርጎ ካረንታችን ሌዝ ወይም ደግሞ ሎው እንደሆነ ከፈለግን ደግሞ ባክላይት ሴክሽን ላይ ነው የምንጠቀመው ማለት ነው። ከ4.2 ቮልት ወደ 15 እስከ 20 እስከ 40 የሚደርስ ቮልት ቡስት ያደርግልናል ማለት ነው። ባክ ኮይል ግን ካረንቱ እስከ 5 አምፒር ሆኖ ቮልቱ እስከ 0.2 እስከ 0.5 እስከ 2 ቮልት ብቻ ነው መሆነው ማለት ነው። እነዚህ ባክ ኮይሎች የምንጠቀማቸው ራም ላይ ሲፒዩ ላይ ወይም ደግሞ ካረንት ሴንሲቲቭ ቦታዎች ነው የምንጠቀማቸው ማለት ነው። ቡስት ኮይል ደግሞ እነዚህ ቮልቴጅ ሴንሲቲቭ የሚባሉ ወይም ደግሞ ባክላይት ሴክሽን አካባቢ ነው የምንጠቀማቸው ማለት ነው። እዚህ ጋር ያው ብዙም የቀረን እንትን የለም ሴክሽን የለም። ያው ቀጥታ እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። ሌላ ቀንም በአዲስ ቪዲዮ በጥራት ባለው ካሜራ ያው ሌላ ቀርጬ እንለቅላችሁ ይችላለሁ እና ከዚህ ቀጣይ በመሰራላችሁ ቪዲዮ እነዚህ ኮምፖነንቶች እንዴት ቴስት እናደርጋቸዋለን በማልቲሜትር በዲጂታል ማልቲሜትር እንዴት ቴስት እናደርጋቸዋለን የሚለው በቀጣይ ቪዲዮ ይዤላችሁ እመጣለሁ። ያው ስለተከታተላችሁኝ በጣም አመሰግናለሁ። ትንሽ ቪዲዮ ያው ብዙም ካሜራው እንትን ስላልሆነ በጣም ይቅርታ። ያው አጋጣሚ እንትን ካሜራም ስለሌለኝ ነው በሞባይል ስለምጠቀም ነው የምቀርጸውም በማታ ስለሆነ ትንሽ በጣም ስላስቸገረኝ ነው። ስለሱ በጣም ይቅርታ እየጠየቅኩኝ ቻናላችን ሳብስክራይብ አድርጉ። ያው ቻናሉ እንዲያድግና በካሜራም ኖርማል ካሜራ ገዝተን ለካሜራም እየቀረጽን ለእናንተም ውድ ደንበኞቻችን ያው ደንበኞቻችን የምትባል ወይም ደግሞ ተማሪዎቻችን ወይም ተከታታዮቻችን የምናቀርብ ይሆናል። ያው ትንሽ አማርኛም ብዙም አይደለምና ስለሱም ሶሪ እያልኩኝ ያው ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቻናላችን ሳብስክራይብ አድርጉ። ቴንኪው፣ ወዳችኋለሁ። በጣም አመሰግናለሁ።